ይህ ሰራተኛ መርከብ ላይ የተጣበቁትን ባርናክልስ በስክራፐር እያስወገደ ነው። ሁኔታው እርካታ ሊሰጥ ቢችልም በባህር ላይ ለሚሰሩ ሰዎች ግን በጣም ከሚያስቸግሩ ነገሮች ውስጥ አንዱ ነው። ብዙ ሰዎች ባርናክሎች እንደ ዌል ወይም የባህር ኤሊ ባሉ ቀስ ብለው በሚንቀሳቀሱ እንስሳት ላይ ብቻ እንደሚጣበቁ ያስባሉ። ነገር ግን ከመርከቦች በታችም የመጣበቅ ባህሪ አላቸው። ምክንያቱም መርከቦች ሁልጊዜ በእንቅስቃሴ ላይ ስለማይቆዩ ነው። መርከብ ወደብ ላይ ስትሆን በውሃው ላይ በመቆየቷ እነዚህን ባርናክልስ ይጣበቃሉ። በዚህ ምክንያት እነሱን አዘውትሮ ማጽዳት ለሰራተኞቹ ተጨማሪ ስራ ይሆናል። በጣም ብዙ ቁስሎች ከተከማቹ መርከቧን ቀርፋፋ እንድትሆንና ክብደቷ እንዲጨምር እንዲሁም ተጨማሪ ነዳጅ እንድትጠቀም ሊያደርጉ ይችላሉ። ከዚህ የከፋው ደግሞ የመርከቧን ገጽታ ቀስ በቀስ የሚያበላሹ ኬሚካሎችን ይለቃሉ። እንደ ዕድል ሆኖ እነሱን ማጽዳት በጣም ቀላል ነው። የመርከቧን የታችኛው ክፍል ለማጽዳት ሰራተኞች ስክራፐሮችንና ምላጮችን ይጠቀማሉ። ከፍ ብለው ለሚገኙት ባርናክሎች ደግሞ ከፍተኛ ጫና ያለው የውሃ ጀት ይጠቀማሉ። እርግጥ ነው ሂደቱ የተወሰነ ቀለም ሊፍቅ ይችላል። ነገር ግን ከእያንዳንዱ ጽዳት በኋላ ሰራተኞች መርከቧን እንደገና በመቀባት ይጠቀማሉ። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።